በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እኔ ወንድማችሁ ዘማሪ ኃይለ ሚካኤል ከዚህ ቀደም በእንደዛ አይነት ቪዲዮ መጥቼ ሰርቼ ማላቅም። ዛሬ ግን ግዴታ ስለሆነ ነው። እህታችን ፋንታ ቦጋለ ወይንም ወለተ ሩፋኤል ትባላለች። ለ8 ዓመታት መራመድ መቆም ሆነ ሽንት ቤት መቀመጥ የማትችል ውድ እህታችን ናት። በጣም ታማለች። አሁን ያለችው እናታችን ቅድስት ክርስቶስ ሰምራ ገዳም ነው፣ መተት በማይታደስበት እና እስቲ ከሷ አንደበት ምን እንደምትለን እንስማ። ሰላምታችን እንደምን አደርሽ? እግዚአብሔር ይመስገን ሰላም ነኝ። እግዚአብሔር ይመስገን ደህና ነኝ ወንድሜ። ሁሉ መልካም ትበረቻለሽ? እግዚአብሔር ይመስገን። አሁን ትንሽ ያው ብዙ ነገር ከውስጤ ይወጣልኝ ያለውና ተዳከምኩኝ። ምግብ አልቀምስም፣ አንዳንድ ነገር እንትን አይደለም። ያው እንደምትመለከቱት በግሉኮስ ነው ያለሁት። በዳይፐር ነው የምጠቀመው። ከ10 ዳይፐር በላይ ነው። በፊት እንኳን እስከ 10 ዳይፐር ነው የምጠቀመው። አሁን ባለውበት ከ10 ዳይፐር በላይ እየተጠቀምኩኝ ነው። ብዙ ነገር ይወጣልኛል። ጸበል እየጠጣው ነው ያለሁት። እግዚአብሔር ይመስገን። ግን ከጎኔ ሰው ያስፈልገኛል። ክርስቲያን ወንድሞቼ እህቶቼ ከጎኔ እንድትቆሙ ፈልጋለሁኝ። ማንም የለኝም። አንድ ልጅ ናት ያለችኝ። አንድ ልጅ አለኝ። 16 ዓመት ልጅ ናት። ትምህርት እየተማረች ነው ሰው ጋር አርፋ። በተረፈ ምንም ነገር በዙሪያዬ ከእግዚአብሔር ውጪ ማንም የለም። እናንተ ናችሁ ረዳቴ። ከውጪም ከሀገር ውስጥም ያላችሁ የኢትዮጵያ ልጆች ወንድሞቼ እህቶቼ። እኔ ወገን ዘመድ የለኝም፣ እናት አባት ማንም የለኝም እና ከጎኔ እንድትቆሙልኝ ፈልጋለሁ። እንደምትመለከቱት በግሉኮስ ነኝ ያለሁት። ግሉኮስ አንድ ግሉኮስ 300 ብር ነው። በቀን እስከ 3 እጠቀማለሁ። እባካችሁ ድረሱልኝ። አመሰግናለሁ። ያው እንደምትመለከቱት ያው የድረሱልኝ ጥሪ ነው። ከታች አካውንቷን አስቀምጥላችኋለሁ። በእግዚአብሔር ስም እንድትረዷት እንድናግዛት ከጎኗ እንድንሆን ያው ክርስቲያናዊ ግዴታችን እንድንወጣ በድንግል ማርያም ስም በክርስቶስ ስም በወላዲት አምላክ ስም እለምናችኋለሁ። ይህንን ያያችሁ የሰማችሁ ሼር፣ ኮፒ ሊንክ፣ ሰብስክራይብ፣ ሼር፣ ኮፒ ሊንክ እንድታደርጉ በእግዚአብሔር ስም እጠይቃለሁ። አመሰግናለሁ።